ይድረስ ለዘመናችን ነፍሰ ገዳዮች ሕግ ያልፈረደበትን ዳኛ ያላዘዘበትን ንጹህ ሰው በጭካኔና በአደባባይ ስትገድል ከዛ በፊት አንድ ነገር ብታስብ ደስ ይለኝ ነበር። አንዲት እናት 9 ወር ሙሉ ስትጸንስ ምግብ ላይ ስማማት ይችላል። ያኔ ታስመልሳለች። መኝታ ልመች ሲላት እየተገላበጠች በዚህ ደሟ ከፍ ሲል በዚህ ጉበቷን ሲጫነው ወዲህ እግሯ ሲያብጥ ወዲህ አይኗ ቢጫ ሲሆን ይሄን ሁሉ ተቋቁማ ስቃይ ህመሙን ችላ 9 ወር ስጋና ደሟን ሆዷ ውስጥ ላለው ጽንስ አካፍላ ሰማይና ምድር በማይችሉት ህመም ተሰቃይታ አመጣ ትወልዳለች። ከዛ ደግሞ ሆዷን በመቀነት አስራ ሳትበላ ያጠባች ሳተኛ ያባበለች የሰው ቤት እንጀራ ጋግራ ልብስ አጥባ እበት ጠፍጥፋ እንጨት ተሸክማ የቀይ ጥቁር ሆና አጥንቷ ወጥቶ ማዲያቷ ፊቷን ሞልቶ እሷ ሳትበላ ያጎረሰች እሷ እግሯን እንቅፋት እየላጠው ልጇን ጫማ ያለበሰች ሲታመም ነፍስና ስጋዋ እየተላቀቀ በስቃይና በሰቀቀን ያሳደገችው ብቸኛው የመኖር ተስፋዋ የአይን ማረፊያዋ የሆነውን ካንተ ጋር አንዳች የግል ጠብ የሌለውን ሳይደርስብህ ከነ መፈጠር ሳያውቅህ የነገሌ ብሔር ስለሆነ ብቻ የነገሌን ቋንቋ ስላወራ ብቻ ድንገት አደባባይ ላይ ስላገኘው ብቻ ከመግደልም አልፈህ ባጣና ቀጥቀጠህ በድንጋይ ወግረህ እምትገለው አንተ እኔ ሞኝ አይደለሁም። አንተን ቄሮ አልልህም። አንተን የጄቶ አልልህም። አንተን ዘርማም አልልህም። ምንም አልልህም። የቡድን ስም እየሰጠው ነፃ አላወጣህም። ደም የጠማ ሐረመኔ ነፍሰ ገዳይ ወንጀለኛ ግለሰብ ነህ። የሚሰነዝር እጅ የሚያስብ ጭንቅላት ያለህ ስምና አድራሻ መኖሪያና ቤተሰብ ያለህ አንተ እርኩስ መንፈስ የሰፈረብህ ነፍሰ ገዳይ ግለሰብ ነህ። እናም እንዲህ ነው የምልህ፣ በጭካኔ ልጇን የገደልክባት የዚህች እናት ሐዘን ይውደቅብህ። ጾታ ተቀይሮ ሴት ሁን። ፈጣሪ ማህፀን ይስጥህ። 9 ወር ጽንስ በሆድህ ይላውስ። እንደ ሴት አምጠህ ውለድ። ጠብቶህ የሚያድግ ልጅ ይስጥህ። እንደሷ መውለድን የው ልጅ ማሳደግ ይድረስብህ። 20 ዓመት በልጅ ተንገብገብ፣ 20 ዓመት በልጅ ተቃጠል። ቦክስ ለሚያጨራምተው ስጋ አጣና ይዞ መንቀልቀል፣ ጥፊ ለሚጥለው ምስኪን በድንጋይ ደብድቦ መግደል ምን ማለት እንደው እንዲገባህ ሌላ ምንም አልልህም። ፈጣሪ አንተን ሴት ያርግህ፣ ወልደህ አሳድገህ እየው የምዬ ሐዘን ይግጠምህ።